ለምን ይመስላል ድንጋይ የሚወረውር ሰው የበዛው? ሌላ ነገር የሚያደርግ ሰው የበዛው? ሰላማዊ ነገር ያልበዛው እንጂ ፍሎ ተመጋቢ ሰው ስለበዛ ነው። እንዴት ታምራለህ ውቤ መሳይ ውበት ጎልቶ ለዓለም ይታይ። ከቴዲ አፍሮ ጋር ኢንተርኮንቲኔንታል ሆቴል ስለ አንድ የሆነ ሀገር አቀፍ የእንትን ዘመቻ ካምፔን ተጀምሮ አብረን ነበርና ቁጭ ያለው ቁጭ ብለን እኔ ማኪያቶ የጠጣን ነውና ዝም ብሎ ቀና እያለ እያየኝ ይጽፋል፣ ቀና እያለ እያየኝ ይጽፋል፣ ቀና እያለ እያየኝ ይጽፋል። እኔ ደግሞ ምንድነው ቴዲ ማለት አንዳንዴ በቃ ግጥምና ዜማ መጥቶለት ወይ ምናምን ብዬ ሳስብ ከጨረሰ በኋላ ከጽንፈር ላይ ጽጌረዳ ሳይከራ ዴቫ አለኝ። ብታምንም ባታምንም ይሄ ሙዚቃውን ይመጣልኝ። አንተን ሳይ የውበት አንኤክስፕሌነብል የሆነ ውበት ነው የመጣልኝ ብሎ አሳየኝ። ሩቢ ምንድነው ቴዲሽ አልኩት። እኔም አላቅም። አሁን አንተን ሳይ በፊት በልጅነቴ የሰማሁት ነገር ትዝ አለኝ። ሩቢ ነህ አንተ ምናምን አለኝ። አወዝ ላይክ ቶታሊ እና በጣም እኔን እያየን የጻፈው። አብዛኛው ኢትዮጵያዊ ሽቦ አልጋ ላይ ነው የሚተኛው። አብዛኛው ኢትዮጵያዊ መደብ ላይ ነው የሚተኛው። እኔ ግን የራስጌ መብራት ያለው አልጋ ላይ ነው የምተኛው። እኔ ግን የራስጌ መብራት ያለው አልጋ ላይ ነው የምተኛው። ይሄ ሽሮ የሚባለው ነገር እኮ በጣም የሚገርማችሁ ነገር እኮ ህፃናቶች ላይ ሳይቀር ኢፌክት አለው። ኢፌክት እያመጣ ነው። ህፃናቶች ልጆች አስተዳደጋቸውን እያቀጨጨ ነው ያለው ኢትዮጵያ ውስጥ እኮ። ለምን ይመስላል ድንጋይ የሚወረውር ሰው የበዛው? ሌላ ነገር የሚያደርግ ሰው የበዛው? ሰላማዊ ነገር ያልበዛው እንጂ ፍሎ ተመጋቢ ሰው ስለበዛ ነው። እናንተ ልትቀልዱ ትችላላችሁ። ዋን ኦር ኢን አዘር ዌይ እርግጠኛውን የምነግራችሁ ሽሮ ከአእምሮ እድገት ጋር በጣም ግንኙነት አለው፣ ኢምፓክት አለው። ፍሎረሰንት የሆነ ማይንድ ነው ያለኝ እኔ። ዋይ ሽሮን አቮይድ ካልኩ ቆየው። በአንድ ስልክ ጥሪ የባንክ ቤት ማናጀር ጠርቼ ይህንን ብር አስገባ፣ ይህንን ብር አስወጣ የማለት አቅሙ ጉልበቱም ብቃቱም ያለ ሰው ነኝ። በዚህ ደረጃ ነው። ምክንያቱም ተቀይሜ ወይ ተከፍቼ አንድ የባንክ ቤት ሰራተኛ እኔ ምለውን ካላረገና እኔ ምለውን ካልፈጸመ ፊቴ ቅጭም ካለ አይደለም መናደድና መቃጠል ተውት፣ ፊቴ ቅጭም ካለበት ብሬን እንዳለ ከዛ ባንክ አውጥቼ ጎረቤቱ ወዳለ ባንክ ስለማስገባ መንገድ ላይ መኪና እየነዳው መነጽር አድርጌ በጥቁር መስታወት የኔ መኪና መሆኑ ስለሚታወቅ የባንክ ቤቱ ሰራተኛ ሁሉ እያሸረገደ እጅ እየነሳኝ ማልፍ ሰው ነኝ። አልወደውም። ይህንን ሁኔታ እውነት ለመናገር ተናገር ካላችሁኝ በዚሁ አጋጣሚ ልንገራችሁ ብዬ ነው። መንገድ ላይ እየነዳው ጥቁር መነጽሬን አድርጌ እየነዳው መንገድ ላይ አንዳንድ ጊዜ ኢንጆይ እያረኩ ቲሸርቴን አድርጌ ሙዚቃዬን ለስለስ ያለ ሙዚቃ ከፍቼ ሲሄድ ዓለሙ ሀገሩ ቅጠሉ ነው የሚያሸረግድልኝ። ላለው ሳር ቅጠሉ ያሸረግዳል።